ላገባችሁ ሁሉ መልካሙን ተመኝተናል ልጋብዛችሁ አንድ ሙዚቃ ይሰርክ ለዛሬ መጀመሪያ ያደረግነው ጽሁፍ ያልተንኳኩ በሮች ከተሰኘው የጳውሎስ ፈቃዱ መጽሐፍ ላይ ወይ ሴቶች የሚለውን መርጠናል ይሄው ቆይ ልንገራችሁማ እስቲ ወደ አንድ ቤት እንሂድ እናትየዋ 3 ሴቶችና 3 ወንዶች ልጆችን ወልደዋል ቢሆንም ሁሌም ራሳቸውን እንደ ሴት ልጆች እናት ብቻ ነው የሚያዩት እኔ የሴት ልጆች እናት ነኝ ማለት ያዘውትራሉ አባትየው እንዴ ተናግረው ቢሆን ኑሮ አደገኛ እንደሆነ አስባለሁ እናት እውነት አባት ደግሞ እምነት በመሆናቸው ሰው የእናቱን ማንነት ግራ የማያጋባ ሆኖ ነው እንጂ በእናትየው ንግግር ወንዶቹ ልጆች በተደናገጡ ነበር እናትየዋ በዚህ ብቻ አላበቁም ሴቶች ልጆቻቸውን ለይተው ነው ስለ ትዳር ያው እንግዲህ ስለ ወንዶች አይደል አንቺ ወንድ ልጅ እንዴ ነው እሺ እንዲውኝ ለስትርበይ አንቺ የሆነ ወንድ ልጅ እንዲው በቃ መክራሉ ያስጠነቅቃሉ ወንድ ልጆቻቸውን ግን ስለ ሴቶች ሲመክሩ አይታዩ አባትየው ደግሞ ወንድ ልጆቻቸውን በተለይ ትልቁ ሲመክሩ ልጆይ ሴት ልጅ ልጓምናት ሰብሰብበል እያሉ ነው ከዚህ ውጭ ምክር ሰጥተው አያውቁም ለካ ሴቶች እንዲናላችንን የሚያዘሩት ጓዳዛ በእናቶቻቸው መካሪነት ነው ነቃን ልጆይ ሴት ልጅ ልጓምናት አባትየው እውነታቸውን ይመስለኛል ባለትዳር ወንድ እንደ ልቡ ሲናገር አይቶ የሚያካል እስቲ ከናንተ መካከል እጁን ያወጣ ልብ ያለው በተለይ ሚስቱ አብራው ካለች አበቃለት ደርሶ ዝምተኛና ቁጥብ ይሆናል ባል ከሌሎች ሰዎች ጋር ሲያወራ የሚስትን አይን አስተውላችሁ ከሆነ የባልየው አይን ላይ ነው የሚያርፈው ባይኗ ሪሞት ኮንትሮል ባሏን ከርቀት ሆኖ እንዲ በቃ ለቀም የማይሆን ነገር አወራለሁ ካሉ ባይኗ ሃርድ ተሰጥዋለች ስለዚህ ምን ማውራትና ለማውራት እንዳለበት እንዴት ማውራት እንዳለበት ለማወቅ የርሷን ፊት በስጋት እየተመለከተ ነው የሚያወራው ወይኔ ባል ሲያሳዝን እንደው ድለኛ ቢወድና በዚያ ሳዝም ብትለው እንኳን ማታ ቤቱ ሲገባ ወይኔ ጉዱ ነው እኔ ቆንጆራት ይቀርብልህ ቡና ይቀርና ሂሱ ግምገማው ግለይሱ ይቀጥላል ትዳር ውስጥ ሳይሆን ትጥቅት ግል ውስጥ ያለ እስኪመስለው ድረስ መተኛት ሲያምሮ ይቀር አንድ ወንድ ሚስት ካገባ በኋላ በነጻነት አይናገርም ስለዚህ ገና አሲያገባ ባንዲራውን አውርዶ ለተገዥነት ተከሻውን ማመቻቸት አለበት አሊያማ በህገ መንግስቱ የተፈቀደለት የመናገር ሐሳብና ማለት በነጻነት ብቻ ሁሉ ነገር ግልጽ የማድረግ በትዳር ስም ቀስ በቀስ አይገፈፍም ነበር ሴቶች ግን ህገ መንግስቱን የመናገር መብታችንን እንዲጥሱ ማን ይፈቀደላቸው እንደ ጥያቄ ነው ሳያገባ በፊት ራሱን ችሎ ይናገር የነበረ አንደበተ ርቱዕ የሚባል ሰው የንግግር ዋንዋን የሚል የጀማሪ ኮርስ ዛሬ በሚስቱ ይቀርብለታል አይውለስትና እንደዚህ አትበልሽ አታዋርደኝ እስቲ ጀነን በለ እንደሱ